ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃይ ሶፊ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ጋብቻ ሳይኖር እንደ ባልና ሚስት የምትኖሩ በሙሉ የፌዴሬሽን ምክር ቤት ንብረታችሁን በተመለከተ አዲስ ህግ አውጥቷል። አዲስ ውሳኔ አስተላልፏል። ይህ ጠቃሚ የሆነ የህግ መረጃና የህግ ምክር እንዳያመልጣችሁ እጋብዛችኋለሁ። ምክንያቱም በጣም በሚሊዮን የሚቆጠሩ ሰዎች ጋብቻ ሳይኖራቸው እንደ ባልና ሚስት እየኖሩ ይገኛሉ። በተለይም በአሁኑ ሰዓት እንደ ዘመናዊነትም እየተወሰደ እንደዚሁም ደግሞ ካለው የከተሜነት መስፋፋት ጋር በተያያዘ ብዙ ሰዎች ህጋዊ ጋብቻ ሳይፈጽሙ እንደ ባልና ሚስት ይኖራሉ። ነገር ግን በየግላቸው የሚያፈሯቸው በጋራ የሚያፈሯቸው ንብረቶች ይኖራሉ። ስለዚህ ይህ የፌዴሬሽን ምክር ቤት ያስተላለፈው ውሳኔ እንደ ህግ የሚቆጠር በመሆኑ እንዳያመልጣችሁ ጋብዛችኋለሁ። ለዛሬ እንግዲህ ይህ የፌዴሬሽን ምክር ቤት የሰጠው ውሳኔ ከኦሮሚያ ክልል ፊንፊኔ ልዩ ዞን ከፍተኛ ፍርድ ቤት ጀምሮ የክልሉን ጠቅላይ ፍርድ ቤት እንደዚሁም ሰበር ሰሚ ችሎት እንደዚሁም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቋርጦ እስከ ፌዴሬሽን ምክር ቤት ድረስ በህገ መንግስት አጣሪ ጉባኤን አልፎ የደረሰና የተወሰነ ውሳኔ ነው። ጉዳዩ ምንድነው የሚለውን ከመጀመሪያው ጀምሮ እስከ መጨረሻው ድረስ በጣም ጠቃሚና አጓጊ የሆነ ውሳኔ በመሆኑ እንድትከታተሉት ጋብዛችኋለሁ፣ እነግራችኋለሁ። ጉዳዩ እንግዲህ የተነሳው በኦሮሚያ ክልል ፊንፊኔ ልዩ ዞን ከፍተኛ ፍርድ ቤት ነው የተጀመረው። አመልካቿ ወይዘሮ አልማዝ ነጋሽ እና ሟች ደግሞ አቶ ደረጀ ብርሃኑ የሚባሉ ሁለት ግለሰቦች ለ14 ዓመታት ያለ ጋብቻ እንደ ባልና ሚስት አብረው ኖረዋል። እነዚህ ሁለቱ ግለሰቦች አብረው በሚኖሩበት ወቅት ቤት የወይዘሮ አልማዝ ስለመሆኑ የግል ንብረት የሚል የውል ስምምነት በሽማግሌዎች ፊት አድርገው ነበረ። ሆኖም እንግዲህ አቶ ደረጀ ከዚህ ዓለም በሞት ሲለዩ ወራሾቻቸው ልጆቻቸው ውሉ በፍርድ ቤት ስላልጸደቀ ይሄ የግል ንብረት ነው የወይዘሮ አልማዝ የግል ንብረት ነው ብለው አቶ ደረጀና ወይዘሮ አልማዝ ያደረጉት የንብረት ስምምነት በፍርድ ቤት ስላልጸደቀ ልንካፈል ይገባል፣ ቤቱ የጋራ ነው፣ ወራሾች ይሄን ቤት 50%ን ግማሹን ከወይዘሮ አልማዝ ላይ ልንካፈል ይገባል በማለት ክርክር ያነሳሉ። የኦሮሚያ ክልል ፊንፊኔ ልዩ ዞንም ሁለቱን ወገኖች ያከራክርና ሟች ቤቱ የሴቷ መሆኑን አምነው በህይወት እያሉ ይሄንን ውል የፈጸሙ በመሆናቸው የሟች ወራሾች ቤቱን የመካፈል መብት የላቸውም በማለት ውሳኔ ይሰጣል። እንግዲህ የሟቹ ወራሾችም የአቶ ደረጀ ወራሾችም በዚህ ውሳኔ ቅር ተሰኝተው ለኦሮሚያ ክልል ጠቅላይ ፍርድ ቤት ይግባኝ ያቀረቡ ሲሆን ሴቷና የሟች ልጆች ወይም ከሳሾች ማለት ነው ክርክር አድርገው አንድ ወንድና አንድ ሴት ጋብቻ ሳይኖር እንደ ባልና ሚስት ከ3 ዓመት በላይ በመኖር ያፈሩት ንብረት የጋራ እንደሚሆን በቤተሰብ ህጉ ስለተደነገገ ተከሳሽ ወይም ሴትየዋና ሟች ደግሞ ከ10 ዓመት በላይ ጋብቻ ሳይኖራቸው እንደ ባልና ሚስት አብረው የኖሩ በመሆኑ ንብረቱ የጋራቸው ስለሆነ እኩል ሊካፈሉ ይገባል። ወራሾች የመካፈል መብት አላቸው። ቤቱን በተመለከተ ያደረጉት ይሄ በሽማግሌዎች ፊት ያደረጉት የግል የሴቷ ንብረት ነው የወይዘሮ አልማዝ ነው በሚል ያደረጉት ስምምነት ግን በፍርድ ቤቱ ባይጸድቅም የሚፈይደው ነገር የለም በማለት እነዚህ ወራሾች የመካፈል መብት አላቸው በማለት ውሳኔ ይሰጣል። በተራቸው እንግዲህ እኚህ ሴት ወይዘሮ አልማዝ በዚህ ውሳኔ ቅር በመሰኘት ለኦሮሚያ ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይግባኛቸውን ያቀርባሉ። ይግባኙም ቢያቀርቡም ግን ይግባኛቸው አያስቀርብም ተብሎ ውድቅ ይደረግባቸዋል። በዚህም ተስፋ ያልቆረጡት እኚህ ሴት ይግባኛቸውን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ያቀረቡ ሲሆን የሰበር ሰሚ ችሎቱም እንግዲህ ሁለቱን ወገኖች ሴትየዋን ወይም ይግባኝ ባይንና የሟች ወራሾችን የአቶ ደረጀ ወራሾችን በማከራከር ውሳኔ ሰጥቷል። በውሳኔውም እንግዲህ ጋብቻ ሳይኖር እንደ ባልና ሚስት በመሆን የሚፈሩ ንብረቶች ዕጣ ፋንታ የሚወሰነው በጋብቻ ውስጥ የተፈሩ ንብረቶች በሚጣራበት መንገድ ስለሆነ ባልና ሚስት አብረው እያሉ ያፈሩት ንብረት የግል ንብረት መሆን የሚችለው በፍርድ ቤት ቀርቦ ሲጸድቅ ብቻ ሲሆን ይህ በፍርድ ቤት የማጸደቅ አሰራር ደግሞ እንደ ባልና ሚስትም ጋብቻ ሳይኖራቸው እንደ ባልና ሚስትም አብረው በሚኖሩ ሰዎችም ላይ ተፈጻሚነት ያለው በመሆኑ ሴትየዋ ቤቱ የግል እንዲሆንላቸው ከሟች ጋር ስምምነት ያደረጉ ቢሆንም
ስምምነቱ ለፍርድ ቤት ቀርቦ ያልጸደቀ በመሆኑ በስምምነቱ ይሄ ስምምነት አስገዳጅነት ስለማይኖረው የሟች ወራሾች ይህንን ቤት ከሴትየዋ ላይ ግማሹን የመካፈል መብት አላቸው በማለት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ይሰጣል። እንግዲህ እኚህ ሴትም ወይዘሮ አልማዝም ተስፋ የማይቆርጡ ናቸው። የመጨረሻ ተስፋ ባለመቁረጥ ለሕገ መንግሥት አጣሪ ጉባኤ ይግባኛቸውን ያቀርባሉ። በአቤቱታቸውም እንግዲህ በዚህ ባቀረቡት ቅሬታም እንዳሉት ሟች በሕይወት እያለ ይህ ቤት የኔ የግል ንብረት ስለመሆኑ አምኖ ፈርሞልኝ እያለ በፍርድ ቤት አልጸደቀም በማለት ውሉ ተቀባይነት እንዲያጣ በማድረግ ፍርድ ቤቶች ውሳኔ መስጠታቸው በሕገ መንግሥቱ የተረጋገጠልኝን ንብረት የማፍራት መብት ይጥሳል በማለት የሰበር ችሎቱ ውሳኔ የሕገ መንግሥት ትርጉም እንዲሰጥበትና ውሳኔው እንዲሻርላቸው ጠይቀዋል። የሕገ መንግሥት አጣሪ ጉባኤም እንግዲህ ጭብጥ ይዛል። የያዘው ጭብጥም እንግዲህ ጉዳዩን በመጨረሻ የተመለከተው ሰበር ሰሚ ችሎት በሟችና በሴትየዋ መካከል ይህንን መኖሪያ ቤት የሴትየዋ የግል ንብረት ለማድረግ የተደረገው ውል በፍርድ ቤት ካልጸደቀ በስተቀር ተቀባይነት የለውም ሲል ውሳኔ መስጠቱ ሴትየዋ በሕገ መንግሥቱ ከተረጋገጠላቸው ንብረት የማፍራት መብት ጋር ይቃረናል ወይስ አይቃረንም የሚለውን ጭብጥ ይመረምራል። በመመርመርም እንግዲህ ሳይጋቡ እንደ ባልና ሚስት አብሮ መኖር በሕግ ዕውቅና እንዲሰጠው የተፈለገበት ዋና ምክንያት በዚህ ግንኙነት ውስጥ በጋራ የተፈራ ንብረት ላይ ንብረቱን ላፈሩት ወገኖች እኩል መብት እንዲኖራቸው ለማድረግ እንጂ በግልጽ ንብረቱ በግል ጥረት የተፈራ ስለመሆኑ አሳማኝ ማስረጃ የቀረበበት ንብረትን የጋራ ለማድረግ አይደለም። ሟች ከአመልካች ጋር ባደረጉት ውል ቤቱ የተገዛው በወይዘሮ አልማዝ የግል ገንዘብ እንደሆነ ገልጸው በሽማግሌዎች ፊት ፈርመዋል። ሳይጋቡ እንደ ባልና ሚስት የሚኖሩ ሰዎች ንብረትን አስመልክቶ የሚያደርጉት ስምምነት ደግሞ በፍርድ ቤት እንዲጸድቅ አስገዳጅ የሕግ ድንጋጌ የሌለ በመሆኑ ፍርድ ቤቶች ስምምነቱ በፍርድ ቤት ስላልጸደቀ ተቀባይነት የለውም፣ ቤቱን የሟች ልጆችም የሟች ወራሾችም ሊካፈሉት ይገባል በማለት የሰጡት ውሳኔ በሕገ መንግሥቱ የተረጋገጠውን የሴትየዋን የወይዘሮ አልማዝን ንብረት የማፍራት መብት የሚጥስ ነው በማለት የሰበር ሰሚ ችሎት የሰጠውን ውሳኔ ከሕገ መንግሥቱ ጋር የሚቃረን ስለሆነ ተቀባይነት የለውም በማለት የሴትየዋን መብት በማስከበር የሟች ልጆችን ወይም ወራሾችን ጥያቄ ውድቅ በማድረግ እንዳይካፈሉ አድርጓቸዋል ማለት ነው። የፌዴሬሽን ምክር ቤት እንግዲህ የሰጠው ይህ አስገዳጅ ትርጉም እንግዲህ ያለ ጋብቻ አብረው የሚኖሩ ሰዎች ስለ ንብረታቸው የሚያደርጉ ስምምነት እንደ ጋብቻ የግድ በፍርድ ቤት ጋብቻ እንዳላቸው ባልና ሚስት የግድ በፍርድ ቤት መጽደቅ አለበት የሚል የሕግ ግዴታ የለም። ግለሰቦች በገዛ ንብረታቸው ላይ ያላቸውን የመወሰን መብት ደግሞ በሕገ መንግሥቱ አንቀጽ 40 የተረጋገጠላቸውን በፍርድ ቤት ማጸደቅ በሚል ቅድመ ሁኔታ መገደብ የለበትም። በጋብቻ ውስጥ ለሚደረግ የንብረት ውል ፍርድ ቤት ማጸደቅ የሚያስፈልገው ለቤተሰቡ ደህንነት ሲባል ነው። ያለ ጋብቻ አብሮ መኖር ላይ ግን ይህ ግዴታ በሕጉ አልተቀመጠም። ስለዚህ የወይዘሮ አልማዝ ከሟቹ ጋር ያደረጉት የንብረት ውል የጸናና የግል ንብረት መብታቸውን የሚያስከብር ውል ነው በማለት ወስኗል ማለት ነው። ወደና የተከበራችሁ ፕሮግራም ተከታታዮች ጋብቻ ሳይኖራችሁ እንደ ባልና ሚስት የምትኖሩ ወንድና ሴት ንብረትን አስመልክቶ የምታደርጉት ስምምነት በምስክሮች ፊት በሽማግሌዎች ፊት ራሳችሁ የምታደርጉት ስምምነት ፍርድ ቤት ማጸደቅ አይጠበቅባችሁም። ያንን ስምምነት አድርጋችሁ ከተገኛችሁ በመካከላችሁ አለመግባባት ቢፈጠርና በራሳችሁ ጊዜ ብትለያዩ አንደኛው ወገን ገና ለገና ያለ ጋብቻ ወይም ጋብቻ ሳይኖር እንደ ባልና ሚስት የኖር ነው ከ3 ዓመት በላይ ስለሆነ ይህንን ንብረት ልካፈል ይገባኛል ብሎ የሚያቀርበው ጥያቄ ተቀባይነት የሌለው ስለመሆኑ እንግዲህ የሕገ መንግሥት አጣሪ ጉባኤ ያቀረበለትን የውሳኔ ሐሳብ የፌዴሬሽን ምክር ቤት አጽድቆታል። ስለዚህ በዚሁ መሰረት እንግዲህ ይህን ግንዛቤ ውስጥ እንድትከቱና የሚገጥሟችሁን ክርክሮች በዚሁ አግባብ እንድትወጧቸው እንደዚሁም እንድታቁት ለማድረግ ነው። ውድና የተከበራችሁ የፕሮግራሜ ተከታታዮች እንግዲህ የፌዴሬሽን ምክር ቤት
ይህንን ውሳኔም እንግዲህ ያስተላለፈው መቼ ነው የሚለው ለእናንተ እንዲሁም ደግሞ የመዝገብ ቁጥሩን መንገር እፈልጋለሁ። ሰኔ 25 ቀን 2016 ዓመተ ምህረት በስድስተኛ የፓርላማ ዘመን 3ኛ የሥራ ዓመት 2ኛ መደበኛ ጉባኤው በመዝገብ ቁጥር 117 ህዝባር 2016 ነው ይህን ውሳኔ የሰጠው። ክርክሩን ያደረጉትም እንግዲህ ወይዘሮ አለሚቱ ጎንፋና ተጠሪዎቹ እና አቶ ደረጀ ብርሃኑ ናቸው። በዚሁ መሰረት እንግዲህ ይሄን ውሳኔ እንድታቁት ነው። አብራችሁ ስለቆያችሁና ይሄን ሰፋ ያለ የህግ ምክርና ትንታኔ ስለሰማችሁ ደስ ብሎኛል። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ሱፋ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ